እንኳን ወደ እንስሳት ዓለም ቻናል በደህና መጡ። ዛሬ አንድ በጣም አስገራሚ ፍጡር እንነጋገራለን። ስሟ ሐምራዊ እንቁራሪት ወይም የእንዝርት አፍ እንቁራሪት ነው። ይህች እንቁራሪት በዳይኖሰር ጋር ተመሳሳይ ዘመን የኖረች ሕያው ፎሲል ተብላ ትታወቃለች። ከ80 ሚሊዮን ዓመታት በፊት የታየች ስትሆን ለሳይንስ ዓለም በ2003 ብቻ ተገኝታለች። በህንድ ምዕራባዊ ጋትስ ተራሮች ብቻ ትኖራለች። በዚህ ቪዲዮ ሙሉ ሕይወቷን፣ ሚስጥሮቿን፣ መራባቷን እና አደጎቹን እና ለምን መጠበቅ እንደሚገባት በዝርዝር እንመለከታለን። ቪዲዮውን ሙሉ በሙሉ ይመልከቱ፣ ላይክ እና ሰብስክራይብም ያድርጉ። እንጀምር። ሐምራዊ እንቁራሪት መልኳ በጣም የተለየ ነው። ሰውነቷ ያበጠና ክብ፣ ቀለሟ ጥቁር ሐምራዊ ወይም ግራጫማ ነው። አይኖቿ ትንንሽ፣ አፍንጫዋ ወደፊት የሚወጣ እንደ እንዝርት ወይም ፒግ ኖዝ ነው። ይህ አፍንጫ ለመቆፈር እና ለተርሚት መብላት ይረዳታል። ወንዶቹ ከ7 ሴንቲሜትር አይበልጡም፣ ሴቶቹ ግን 3 እጥፍ ትልቅ ናቸው። እግሮቿ አጭርና ጠንካራ፣ ለመቆፈር የተስማሙ ናቸው። ከቤተሰብ እንቁራሪቶች ጋር ሲነጻጸር በጣም የተለየች ናት። ይህች እንቁራሪት ከዓመት 11 ወራት በመሬት ውስጥ ትኖራለች። እስከ 1 ሜትር ጥልቀት ትቆፍራለች። ምግቧ ተርሚት እና አንቲስ ነው። ከውጭ ሳትወጣ በቀጠሮ ትበላለች። ይህ የመሬት ውስጥ ሕይወት ከጥንት ዘመን ጀምሮ እንዲተርፍ ረድቷታል። ቅርብ ዘመዶቿ የሴልሽ ደሴቶች ብቻ ይገኛሉ። ይህ የጎዳና አህጉር መበተታን ያሳያል። በዓመት አንዴ ብቻ በሞንሱን ዝናብ ጊዜ ለጥቂት ሰዓታት ወደ ላይ ትወጣለች። ወንዶቹ ከመሬት ውስጥ የዶሮ ድምፅ ያወጣሉ። ሴቶቹ ወንዶቹን ከጀርባቸው ይዘው ወደ ፈጣን ጅረት ይወስዷቸዋል። እስከ 3000-4000 እንቁላሎች ትጥላለች። ጥጃዎቹ በፈጣን ውሃ ውስጥ በሱክሽን አፍ ይጣበቃሉ እና 100 ቀን ያህል ይቆያሉ። ከዚያ ወደ መሬት ውስጥ ይገባሉ። አሁን ኒው ትሬንትድ ተብላለች። የደን መግረዝ፣ ግንባታ እና የጥጆች መብላት አደጋ ላይ ጥሏታል። በአካባቢው ሕዝብ ዘንድ ማሃባሊ እንቁራሪት ተብላ ትታወቃለች። ሐምራዊ እንቁራሪት የተፈጥሮ ድንቅ ስራ ናት። እኛ ሁላችንም የእንስሳት ጥበቃን እንደግፍ፣ ጥሪ እናክብር። ኮመንት ውስጥ ምን እንደሰሙ ይጻፉ። ላይክ እና ሰብስክራይብ ያድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።